እንዲሰማ ነው። 3 ዓመት እኔ በዚህ ጉዳይ ላይ እንኳን ከ4 ከ5 ጊዜ በላይ መድረክ ሰጥቼሻለሁ። ኧረ አልሰጠኝም። ቴዲ አንስቼም አላውቅም። አልሰጠኝ አታውቅም። አንዴ አወረድከኝ አልሽኝ አይደል? አሁን ራሱ እንኳን በቃ ዳስ የዛን ጊዜ ነው። ከዛ በፊት እኔ ፕሮግራም ብቻ እንዳወራ ተፈልግም አታውቅም። ዛሬ ሁለተኛ ጊዜ ነው። አንዴ መቼውን ቀጠሮ ይያዝና ከነማስረጃው መጥቶ ተነጋገር። እሱ ነው የሚለየው። በቃ ተምር፣ እሱ ነው የሚሻለው። ሴት ነሽ፣ እህታችን ነሽ፣ የላበሽ ነው። በማስረጃ ይመጡና ይነጋገር። አንቺ አለኝ የምትለውን ድምጼ ይሰማ የምትይውን ነገር እንደዚህ አይነት ነገር አላደርግም። ግን ለአንቺ በህዝብ ፊት የምናገረው ተምር፣ በየቦታው ከምናወራ ይኸውልሽ፣ ፍራውል ካልመጣ ለአንቺ ሙሉ ዶክመንቴሽን ይዘሽ ነይና በዚህ ተጨበርብር ያለው በይ እኔ መድረክ ሰጥሻለሁ። ከዛ ፍራውል ደግሞ ራሱን ችሎ ይመጣል ከአንቺ ጋር አንድ ላይ መቅረብ ካልፈለገ። ከዛ ሁለታችሁ እኔ እግዚአብሔር የተመሰገነ ከፕሮቴስታንትም ከኦርቶዶክስ አባቶችም ኑ ብላቸው ይመጣሉ። እነሱን አስቀምጬ ያንቺና የሱ ጉዳይ ለአንዴና ለመጨረሻ ጊዜ ይፈታል። ተስማሚያለሽ? እስማማለሁ። በቃ ከተስማማሽ በቃ አስማምሎ ግን እሱን መረጃውን በዛ ትራክ ቪን ነምበር የገዛበትን ዋጋ ለአንተ እሱ በካሜራ ሳይሆን ለአንተ ልኮልህ አንድ እንድታሳይ ይፈልጋለሁ። በቃ ይኸውልሽ አሁን እኮ ቴዲ ግልጽ የሆነ መረጃዎች እንዲቀርቡ ስለምፈልግ ነው። የገዛበትን ኤግዛክትሊ ዋጋውን 167 ሺህ ነው የገዛሁት ብሎኝ ሪከርድ አለኝ። ሰማን ነገርሽኝ፣ ሰማን። አንቺ ያለሽን ዶክመንት ይዘሽ ነይ፣ ችግር የለውም። አንቺ ያለሽን ዶክመንት በሙሉ ይዘሽ ነይና በዚህ ተበድያለሁ በይ። በቃ ያስማማል አይደል? ስለዚህ መድረክ ይዘጋጃል። ትላልቅ ሰዎች ባሉበት በተቻለ መጠን ይሄ ጉዳይ በህግ ጉዳይ ማይፈታ ከሆነ በሽምግልና ነው ሊፈታ የሚችለው። ከዛ አንቺ የምታያቸውን እኛ የምናውቃቸውን ትላልቅ ሰዎችን አመተን ግራ ቀኙን አይተን ሊፈታ በሚችልበት መንገድ ለመፍታት ጥረት እናደርጋለን። ተምር ተስማማን በዚህ? ቴንክ ዩ። ተስማምቻለሁ። እሺ ቴንክ ዩ ተምርዬ። እናጠቃለው የእንትኑን ጉዳይ የአጠቃላይ እንዴት ነበር የሚለው የሆነ ነገር በልና እኔ ቆየሁ መቀመጥ ካለብኝ ጊዜ። ያ እንግዲህ ሰው ነው እንግዲህ ቴዲም መድረኩን አዘጋጅተህ በዚህ ነገር ላይ የብዙ ሰዎች ስለሆነ በመጀመሪያ ላመሰግን ፈልጋለሁ። አንተ እንዲያውም የተጨቃጨቅከው አንተ ቤት ይሁን የሚል ነገር ይዘህ መጥተህ ነበር። ኖ ቴዶ አንስተዋል ነገር አንተ ቤት ይሁን በሚለው እግዚአብሔር ይመስገን መጥተህ ሀሳባቸውን ሰጥተዋል። ጅል የለም በነገራችን ላይ እዚህ ጋር ሰገጤ ፋራ የለም። እዚህ ላይ መታችሁ የተወሰነ ነገር ስለተናገራችሁ ብቻ የተወሰነ ነገር ስላላችሁ ብቻ ስማችሁ የጠራ የመሰላችሁ ሰዎች ተሸውዳችሁ። እውነቴን ነው የምናገር፣ በጣም የተሸወዳችሁ። እኔ ከሁሉም በተለይ በጣም ፎከስ አድርገው ከሚሰሩት አንዴ ፒራሚድ አድርገው ታንኪ ከሚሰሩት ካከበርኩት በብዛት ካከበርኩት ከነ ምናምን ሚኪ መጣ ምን አለ፣ በተወሰነ መልኩ የሆነ ማገኛት ነገር አለች። ሁሉም ያለ ጨላ በተወሰነ መልኩ የሚጠቀመው ነገር ከሌለ አይሰራም። በቃ ምስኪን ነው። ይሄ የሚታወቅ ነገር ግን ይተዋወቃሉ። ደግሞ ቅድም አንተ ያልከው ጥያቄና ያከበርኩት ምንድነው ያልከው? እናንተ ለምንድን ነው አብራችሁ ማሰሩት? ይሄ የሁላችንም ጥያቄ። የሚጣሉ እንጂ አብረው የሚሰሩ አይደለም። ለተወሰነ ጊዜ በፊት አብረው ይሰሩ ነበር። አሁን ቢገናኙ የሚገዳደሉ ሰዎች ናቸው። መዋሸት አያስፈልግም። አብዛኛዎቹ የተጠላሉ ናቸው፣ የተጠላለፉ ናቸው። በዚህ የተነሳ ምን አለ መሰለ ችግሮች አሉ። ይህን ችግር ሙሉ አደባባይ ላይ እየታየ ምንም አይነት ተጠቃሚ አይደለሁም፣ ለኪሴ ለሻይ እንኳን አልባልም ብለው ሸምጥጠው ሲሄዱ ሲያላግጡ በደንብ አይተናል። ስለዚህ ህዝቡ ደግሞ ለዚህ የሚሰጠውን የሚያደርገውን እያየ ቢያደርግ መልካም ነው እላለሁ። ግን መድረኩ ብዙዎቹን እንዲማሩበት አድርገው። እኔ አሁን ስጥ ብትለኝ እርዳታ ለሚኪ ነው የምሰጠው። ይሄ ሚኪ ለሻይ እንውሰጂ ይህን ለዚህ አድርግ ትለዋለህ፣ ያልከውን ያደርሳል። አልዋሸንም። የተወሰነ ጨላ እቀበላለሁ በቃ። ግን ምንም ነገር ከዚህ አላገኝም ከተባለ ናው የመጠርጠር ነገር ኮስችን የማድረግ ነገር። የጋዝ ውስማን ነው። አሁን ለምሳሌ የሆነ ክፍለ ሀገር ስልክ የሚሄደው አለ አይደል? ክፍለ ሀገር የሆነ ቦታ የሚሄዱ ሰዎች አሉ።
በራሱ ገንዘብ፣ በራሱ ጋዝ፣ በራሱ መኪና፣ በራሱ ስንት ነገር አድርጎ የሚሄድልህ ለምን ይዋሽ? የታሰበላችሁ የሆነ ነገር አለ። ደግሞ የትም ኤንጂኦ ብትሄድ የትም ብትሄድ አብሶሉትሊ ይሄ ነገር አለ። የሌለው ነገር አልተባለም። ስለዚህ በስነ ስርዓት ወንድማችን ሚኪ የተናገረው ነገር ለሁሉም እንዲያው የሚያስተነፍስ እውነቱን ተናግሮ ሄደዋል። እኔ የሚኪ ነገር አይቆጨኝም። ሚኪ ሀቁን ስለተናገር እናመሰግናለን። ያን ነው ማደንቀው። ታንክ ዩ። እኔ የታዘብኩትን ላስቀምጥላችሁ። እናንተም በየቤታችሁ ሄዳችሁ ስታወሩ ከዛ በፊት እንትን ብዬ ልውጣ መንገድ ላይ እሺ አሁን ሲነገር ስለሰማው ነው። ምን እናደርጋለን መሰለህ፣ የቢዝነስ ስለሆነ ፐርሰናል ነገሮችንም እየተነካ ስለሆነ እንደዚህ እናደርጋለን። እንደውም አሪፍ አይዲያ ላምጣ። 100,000 ነው የተገዛው፣ ከዛ 157 ነው የተሸጠልኝ የሚል አለ። መኪና እዚህ ሀገር ቪን ነምበር አለው። እኔ ታይለር ማርቲን የሚባል የትራክ ካምፓኒ አለ። ከዛ ነው የገዛሁት። 100,000 ከገዛሁት 100,000 ከተገዛ እኔ 57,000 ሰጣታለሁ። ከ100,000 በላይ ከሆነ እሷ 57,000 ትከፍል ነው። 57,000 አለ $10,000 ትሰጣለች። ወረቀት ፈርመን እንልክልሃለን። ወረቀት ፈርመን ነው የምንልክልህ ብሎ መሰዳደባ። እኔ 100,000 ቢት ከሆነ ትራኩ 100,000 አይደለም እንደው 130 140,000 135,000 ልቀንስላት። 135,000 ከሆነ የተገዛው ትራኩ እኔ 57,000 ካሽ እዚህ ህዝብ እያየ ዜል አደርግላታለሁ። 130,000 ከገዛሁት እሷ ላፈጉባኤ የሚቆረጠው ተቆርጦ ማለት ነው። ይቆረጣል፣ ችግር የለውም። አንተ እንደዚሁ ዋጥ በማል መሞት የለብህም። ቆረጥ ይሄ ነገር አሪፍ አይዲያ ማመጣለህ። አሪፍ አይዲያ ነው ማመጣለህ። አሪፍ አይዲያ ዝም ብለን የዳኘን እኮ አለቀን። እሺ ትልቅ ገንዘብ ስለሆነ ምን እንደምናደርግ ታውቃለህ? ቤስት አይዲያ እዚህ ሀገር በፊርማ ነው አይደል? እንፈርምና ወረቀት ጽፈን እንፈርምና የትራኩን ቪን ነምበር ጽፈን በእንግሊዝኛ ቆንጆ አድርገን ጽፈን ይሄ ትራክ ከዚህ ፍራውል ኢቲቻ የሚባል ትራኩን ገዝቶ በዚህ ተገዝቶ በ100,000 ተገዝቶ 167,000 ተጭበርብሬ ተሽጦልኛል። ስለዚህ 100,000 ነው የተገዛው። ሰነዱ የሚያሳየው እሱን ነው ከተባለ 100,000 ከገዛሁት 57,000 ካሽ እዚሁ አሁን ዜል ነው ማድረገው ለዛው አንተ ጋር አንተ ባለበት ቁጭ ባለበት። እሷ ግን እኔ ከ130 ቢሆን ከ100 በላይ ከ100,000 በላይ ከተገዛ ትራኩ 157 ሊሆን ይችላል የተገዛው፣ 160 ሊሆን ይችላል፣ 168 ሊሆን ይችላል። ምክንያቱም ታይለር ማርቲን የሚባለው ህጋዊ ነው። ተደውሎ መኪናው ቪን ነምበር ስትሰጣቸው እዚሁ ላይቭ ለአንተ መደወል ትችላለህ። በቀን ነው የምንሰበሰበው። ደውለ ይሄ የመኪና ቪን ነምበር በዚህ ዓመተ ምህረት ተገዝቷል። መኪኖቹ እሷ በገዛችበት ጊዜ አንድ ትራክ 250,000 280,000 የሚሸጥበት ታይም ነው። ይህንንም ከግምት አስገቡ። 250 260 ነው የሚሸጠው አንድ ነው። ስለዚህ እኔ የምነግርህ ምንድነው አሁን ይሄ ፐርሰናል ዝም ብሎ የእንትናን ወስዷል እንትናን ብሏል ሌባ ነው እንደዚህ ነው የሚለው ሳይሆን እንደ ጨዋ በተከባብረን ይሄ ነው እኔ 100,000 ነው የገዛው አንተ ከዛ 157 ሸጠልኛል። ከዛ ዲስካውንት ደግሞ ተደርጎላት ከሆነ ዲስካውንት የተደረገላት ወይ 18,000 ሊሆን ይችላል፣ 10,000 ሊሆን ይችላል፣ 15,000 ሊሆን ይችላል። ሁለት ደብዳቤ ነው የምጽፈው። የዲስካውንት የቀረውን ብር ለመክፈል ትስማማለች ወይ በፊርማ? አንድ ዲስካውንት ያደረግኩላትን ሰነዱ ስለሚወጣ ማለት ለመክፈል ትስማማለች ወይ? አንድ ይሄን ነው የምጠይቀኝ። ሁለት እኔ 100,000 ብቻ ነው የገዛሁት ከሆነ ትራኩ ደረሰኙ ፕሪንት ተደርጎ ሲመጣል ህጋዊ ደረሰኙ አንተ ደግሞ ለማጣራት ምክንያቱም አሰርተው ነው ስለሚሉ አንተ ታይለር ማርቲን ትደውልና ይሄ ትራክ ስንት ነበር የተገዛው ትላለህ። ትራክ ከተገዛ በኋላ 7% የገዛኸውበትን 7% ደግሞ ትከፍላለህ። እንደገና ከትራኩ ውጪ 7% ትከፍላለህ። አንድ እሱ ነው። አሁን ዝም ብዬ እንትኑን ብቻ ራፍሊ ነው ማነሳል። የዛኔ አንተ ቀጠሮ ስትይዝ 3 ዓመት ሙሉ ዝም ብሎ በየቦታው ዝም ብሎ ተሰደብ ስለነበረ እኔም ንቄ ስለተወኩት ነው። ስለዚህ አንተ ምንድነው የምታደርግልኝ? እኔ 100,000 ገዝቼው ከሆነ 57,000 እዚሁ ነው የምሰጠው። አንተ እያየህ
ወዲያው ነው ትራንስፈር ማድረግ። እኔ ከ100,000 በላይ ትራኩ ተገዝቶ ከሆነ ለእሷ ዲስካውንት የተደረገውን ብር 10,000 ወይ 20,000 ለመክፈል ትስማማለሁ ብላ ወረቀት ፈርማ በእጇ ፈርማ ቪዲዮ ቀርጻ የኔን ብር ልዩነት ስላለው ለፍራኦል ልከፍል ተስማምቻለሁ ብላ እኔም እንደዛ ብዬ እልክልሃለን። ከዛ በኋላ እሷም ትጠይቃለች እኔም እጠይቃለሁ ማለት ይሄ ነው። አሪፍ አይዲያ። ምን ይመስላል? ኬዝ ክሎዝድ። በቃ ይሄው ቴምር ሜዳውም ይሄው ፈረሱም ይሄው እመጣለሁ። እኔ በደንብ ነው የምመጣው። በቃ ለአንዴና ለመጨረሻ ጊዜ እዚህ ሶሻል ሚዲያ ላይ ኢቭን የሃይማኖት አባቶችን ከእስልምናም ከኦርቶዶክስም ከፕሮቴስታንትም አስቀምጠን አለኝ የምትዩን ዶክመንት ይዘሽ መጥተሽ ፍራኦልን ባለበት ህዝብ ባለበት በሽምግልና ይሄን ኬዝ እንይዘዋለን። ካልሆነ ምንድነው የሚሆነው? በየቦታው መሰዳደብ ምናምን ነው። አሁን አይደለም ማስገባሽ። ሬዲ ስትሆኚ ዝግጁ ነኝ በይ። የዛን ጊዜ ፍራኦል ያለውን ሰምተሻል። የዛሬ 2 ዓመት የሚያልኩት ይሄንን ነው። ስለዚህ በዚህ አውድ እንለያይ። ይሄ ነው ያስገባኝ። ቅድም ያልሽው በደንብ ሰምተናል አይደል እንዴ? በደንብ ሰምተናል። አይመጣም ሚውት አድርገው ፍራኦል። አይመጣም የሸጠልኝ በ100,000 ብር የገዛውን 157,000 ብር ነው የሸጠልኝ። 57,000 አትርፎ ነው የሸጠው። አይመጣም ብለሽ ነው የተናገርሽው። ሰምተናል። እሱ ደግሞ እመጣለሁ። የምመጣበት ደግሞ ከ100,000 ብር በላይ ከሆነ ኢቭን እስከ 130,000 ራሱ ከሆነ በወረቀት ለቴዲ ሐዋሳ እኔን እንኳን አላስገቡኝም። ይሁን ለቴዲ ሐዋሳ አንቺ 10,000 ብር ታስገቢያለሽ። እኔም ደግሞ ከ100,000 እንዳለው በ100,000 ከሆነ 57,000 ብሩን ዳለሩን ለአንቺ እዚሁ አስገባለሁ ብሎ ነው ያለው። ስለዚህ ቀጠሮ ያዥና በዚህ ቀን እመጣለሁ ከነ ቪን ነምበሩን ይዘሽ ትመጫለሽ። የራሱ ታይትሉን ይዘሽ ትመጫለሽ። ያንን እኛ እዚሁ እያየን ይደወላል። ምን ያህል እንደተሸጠ እንጠይቃለን። እዚሁ እኔ ሳልሆን የማያዳላ ሰው ሌላ ዮኒ ማኛ ያዳላል ልባል ስለምችል ቴዲ ይደውላል። ቴዲ እዚሁ ይደውላል። ምን ያህል እንደተገዛ ይነገራል። ከዛ በኋላ ያው ፍርዱን ህዝቡ ይሰጣል። መጀመሪያ ገብተሽ ስለተነገርሽ ነው። በነገራችን ላይ አንቺ ነሽ ይሄን ነገር ሀሳብ ያመጣሽው። ይሄን ነው ያደረግሽው። አንቺ ነሽ ያመጣሽው። ከ3 ዓመት በላይ የምናውቀው ሀሳብ ደጋግመን ሰምተነዋል። አንቺ የእሱን ሳይድ ነው ያልሰማነው። ሚሊዮን ጊዜ ይህን ጉዳይ ያልሰማው ሰው የለም። እሱን ግን የሰማ የለም። ምንም ያለበት ቦታም ፔጅም የለም። ስለዚህ አሁን ያመጣል፣ አንቺም ታመጫለሽ። ይሄ ጉዳይ በዛ ይለያል እንላለን። እናመሰግናለን። ይሄ ነው እንግዲህ ታዲያ ዛሬ ስለነበረን ቆይታ በጣም ከግራም ከቀኝም ብዙ ነገር እንዳገኛችሁ ተስፋ አደርጋለሁ። የተነሱ ነገሮችን ሰምታችኋል። እናንተ አድማጭ ተመልካቾቻችን የያዛችሁትን ይዛችኋል። በተቻለ መጠን ተከብረው መጥተው ተከብረው እንዲሄዱ አድርገናል። ሳምራይዙን ነገረና አንተ የታዘብከው ምንድን ነው? እንደ አንድ ኢትዮጵያዊ ምን ታዘብክ? እኔ የታዘብኩትን ነገር ልንገራችሁ። የመጀመሪያው ነገር ፍርጃ ሲሰጥ በጅምላ የመሆን ነገር አይቻለሁ። አሁን ለምሳሌ ቲክቶክ ላይ እርዳታ የሚሰበስቡ በሙሉ ሌቦች ናቸው ከተባለ ሚኪንም መማርንም ከበደንም አየለንም ነው ህዝቡ የሚወስደው። ምን ያህል እሳት እንደተነሳ ታውቃላችሁ? ምን ያህሉ ደውሎ እኔ እንቅልፍ አልነበረኝ። የማይደውል የለም። እንዴት ሌባ ተባልኩኝ ይላል፣ እንዴት እንትን ይላል። በተቻለ መጠን ሁሉንም ለማስረዳት ጥረት አድርጌያለሁ። ስለዚህ ከዚህ በኋላ ባለው ነገር ላይ በጀነራላይዝ ማድረጉ ትንሽ በተወሰነ መንገድ ቀነስ ብሎ ችግር ያለባቸውን ነቅሶ ማውጣት ቢቻል። ሁለተኛ እርዳታ ሰብሳቢዎቹ ጋር የህይወት ችግር ደግሞ በቃ ተጎጂ ናቸው። በቃ እነሱ እንደ ተጎጂ ነው አክት የሚያደርጉት። አንዳንዱ እንደውም እንደ ሻማ እየቀለጥኩ ነው ይላል። ምን እንደው ከኪሴም እያወጣው ነው ይላል። እንደ ሻማ የሚቀልጥ ሰው እንደዚህ ነው እንዴ? እንደ ሻማ የሚቀልጥ ሰው እኛ የድሃ ቤተሰቦች ነን እኮ እኛ እናቶቻችን እንደ ሻማ በቀለጡበት ጊዜ እንዴት እንደሆኑ እናውቃለን። ፊት እናውቃለን። የድሃ ልጆች ነን፣ ያውም የመናጤ ልጆች ነን እና እንተዋወቃለን። እንደ ሻማ መቅለጥ እንዴት እንደሆነ እናውቃለን። ከሰል ሆንኩኝ ይላሉ ምናምን። የሚታየው ነገር እንደዛ አይደለም። ሁለተኛ ሰው ከሰል እየሆነ በነፃ አይሰራም። እኮ ነው የምናወራው። ከሰል እየሆነ በነፃ አይሰራም። እንደ ሻማ እየቀለጠ ለዚህ ለተሳዳቢ ህዝብ እየሰደበህ ከሆነ እያዋረደህ ከሆነ
እንደ ሻማ ቀለጥን አይከብድም ግን እና ህዝቡም ይታዘባል። እኔ እንደውም ግልጽ ጥያቄ ጠይቄያለሁ። እንደዚህ ለምን ትቸገራላችሁ? ለምን አታቆሙትም ብያለሁ። የሚቆም ነገር አይደለም። አንዳንዶቻችሁ ለምን አይቆምም፣ አያቆሙትም፣ ይቀጥላሉ። እንደ ሻማ እየቀለጠ ነው ምናምን፣ እሱ ለአንተ የሚነገር ነገር ነው። የሆነ ሆኖ ግልጽ ያለመናገር ነገር አይተናል። ግልጽ ያለመናገር ነገር አሁን ሚኪሻ እኔ በጣም ሚኪ የተመቸኝ ምንድን ነው በቃ እንዲህ ማንም በነፃ የሚሰራ የለም። በቃ እኔም የሆነች ነገር ተባራሪ ያገኛለሁ። ምንድን ነው 10 ሺህ የሚሰጡ ሰዎች የተባረኩ ናቸው። እነሱ ሲገፈትሩ ከእነሱ ሽርፍራፊ የምትመጣለች ጥቅሚያችን ናት ብሏል ሚኪሻ። በጣም የተመቸኝ ልጅ ነው። እግዚአብሔርን ዛሬ ነው መድረክ ላይ አንድ ስቴጅ ላይ ከሱ ጋር የተገናኘሁት። የዋህነቱን አይቻለሁ። በተረፈ ግን ሌሎቻቸው አሁን ሚኪ በሌሎች ነገሮች ነፃ ነው እያልኳቸው አይደለም። እሱ እንዳለ ሆኖ ግን በእርዳታና በእርዳታ ነክ ጉዳይ ነው የመጣው ልጁ። በህግ የተያዘ ጉዳይ ላይ በህግ የተያዘ ነው ብሏል። ያንን እንዳይጨንቅም እንዳይመልስም እኔ ፎርስ አላደረኩትም። የሆነ ሆኖ ግን ልክ ሌሎቻችሁ እርዳታ ስትሰበስቡ 80 በ20 ነው የምትሰሩት፣ 70 በ30 ነው የምትሰሩት፣ 60 በ40 ነው። ግልጽ ብታደረጉ ዲያስፖራው ይሰጣችኋል። ምንም ችግር የለውም። በነፃ እንደማሰሩ ስለሚያውቅ ማለት ነው። ይሄን በግልጽ ያለማስቀመጥ ነገር አለ። ሌላው ደግሞ የታዘብኩት ጉራ ጥጋብ አለመቻል አንዳንድ አይተናል። በተለይ ዲያስፖራው ላይ ከሀገር ውጭ የሚኖሩ ኢትዮጵያውያን ላይ ትንሽ እርዳታ ለዚህም የዳረገን ይሄን ይመስለኛል። እዚህ ደረጃ ላይ ደረሰን። ትንሽ ከሀገር ውጭ ያሉ ኢትዮጵያውያን ላይ ጉራው በዛ፣ መሳደቡ በዛ፣ ምናምን መኪና ምናምን ቀየር። ይሄ ሂስ ግለይስ የተዋጠበት ነው፣ የተወሰደበት ነው። ሚኪ ደስ የሚለው ነገር በቃ ይሄ ጥጋብ ደፍት አድርጎኝ ትላንት የነበርኩበትን ድህነቴን አለማወቄ ምናምን ብሎ ይቅርታ ጠይቋል። ልጁ ይቅርታ ብሏል። ሌሎቻችሁም እንደዚህ ስታደርጉ እንደዚህ አይነት ነገሮች ቢስተካከሉ። ሌላው ሰዎችን ሀሳብ ትላለ ማስተር አብነትና የሀቢባ ጉዳይ ያልመጡት እነሱ ናቸው። ምን አይነት አስተያየት አለ? ማስተር አብነት ምናልባት አሁን በሜሴጁን እያየሁኝ ነበር። ማስተር አብነት በግል ያየሁት በግል በጣም ይቅርታ ጠይቃለሁ ብሏል። ማስተር አብነት ቤተሰብ ላይ እንደዚህ ችግር ተፈጥሮ በዚህ ሰዓት ላይ መምጣት ማልችልበት ሁኔታ ላይ ነኝ ያለሁት የሚል በቮይስ ሜል አስቀምጧል። ስለዚህ ያንን ያየሁት ይቅርታውን አሁን ነው የላከው፣ እሱን አይቻለሁ። ማስተር አብነት በይፋ ይቅርታ ጠይቋል። የሀቢባን ጉዳይ ግን አላውቅም። ሀቢባ አይዶን ነው ከአንድ መድረክም ከእሷ ጋር እንደዚህ ተቀምጬ አላውቅም። ለምንም እንዳልመጣች አላውቅም። የሆነ ሆኖ ሰዎች በእንደዚህ አይነት ጉዳይ ላይ ካልመጡ እሷ ናት የቀረችዋል። ከሰዎች ሁሉም መጥቷል። ሌላው ፊታቸው ማይታይ ባላደራው እግረኛው ምናምን የሚባሉ እነሱ አልመጡም። ምናልባት ኦኬ ስለተኛች ነው ሊሆን ይችላል እያሉ ነው። ተኝታም ከሆነ ለሌሎቹም የመተኛ ሰዓት ነው። ለምሳሌ ሚኪ ያለው 40 ሀገር ነው ያለው፣ ለእሱ የመተኛ ሰዓት ነው። እሱ አልመጣም። እሱ ተኝታ ነው አልቀባም። እኔ ሀቢባ ወዳጄ ናት፣ በግልጽ ነው የምነግርህ። 30 ሰዓት ቲክታክ ላይ የምትቀመጥ እህታችን በዚህ ሰዓት ግን ይሄ ሁላ በተቀጣጠለበት ሰዓት ተኝታ ነው የሚል ዋቴ አታርጉ፣ አትዋሹ። ውሸታም አትሆኑ፣ ሀቁን ተናገሩ። ሀቢባ መምጣት አልፈለገችም። ምክንያቱም በዛኛው ጥያቄ በደንብ ስላለ በየትኛው በእጣው በጣም የሚያስጠይቅ ህጋዊ ጥያቄ ስላለ ነው የተፈራ በአረምላ። ስለዚህ ያ ነው እንጂ በደንብ የሰማች ቲክታክ ላይ በዚህ ሰዓት የምትገባ ብዙ ሰዓት የምትገባ ልጅ ናት። ስለዚህ ሌላ ምናምን አታርጉ። መተሽ ወይም አንቺ ቤት ሳይሆን ገለልተኛ የሆነው ቴዲ ነው። ቴዲ ቤት መተሽ ያንን ጥያቄ መልሽ፣ ጥያቄው መልሽ። ምናልባት በሚሰበሰብ ገንዘብ ማን ምን ያመጣል በሚል ጥጋብ ንፍት አድርጎሽ ከሆነ ይተነፈሳል። በትህትና ሰው ከተጠራ ህዝብ አክብሮ መምጣት ያስፈልጋል። ትንሽ ሳንቲም ሲገኝ ጥጋብ ንፍት አድርጎ ከሆነ ችግር የለውም። የሚስተካከል ነገር የጊዜ ጉዳይ ነው። ጊዜ ያነሳል፣ ጊዜ ይጥላል። የውርደት ጊዜ ይመጣል። አሁን የእንትን ጊዜ ነው፣ የግርግር ጊዜ ሊሆን ይችላል። ቀን ጠብቆ ማናችም እንዳይመጣል። የዛን ጊዜ ደብቁኝም እንዳይመጣ። ሚኪሻ ሁሉ ዱላ ተነስቶበት በነገራችሁ ላይ ተነስቷል፣ መጥቷል። አሁን ልጁ ሳትወድ በግድ እኮ በቃ ያሳዝናል። ልጁ ሳትወድ በግድ በቃ ሁኔታውን አይታል አይደል? በቃ አጥፍ ይላል፣ ይመጣ እሺ ይላል። በማንኛውም ጉዳይ በእርዳታ ጉዳይ ጋር ከጠየቃችሁ ይመጣሉ። እንዲህ ተናግሬያለሁ። አዎ በቃ የሞላጫ ድሃ ልጅ ነበርኩኝ፣ ድህነቴን አለማወቄ፣ ይሄ ንግግር አለመቻሌ፣ እንደዚህ መሆኔ እንደ ማንኛውም ኢትዮጵያዊ ስህተት ሰርቻለሁ፣ ይቅርታ ይላል።
የወደቀ እንትን ምሳር ይበዛበታል እንዲባል ዛሬ ወድቄ ብዙ ነገሮች ተረባረቡብኝ ምናምን እያለ ነው የሚያወራው። ገባ አይደለም? አንቺ እንደዚህ አይነት ስሜት ተሰምቶች ከሆነ ተስተካክያለሽ፣ ምንም ችግር የለውም። ይሄ ህዝብ ደግሞ መዝግቦ የሚይዝ ህዝብ ነው እና ካልሆነ ግን ፐርሰናል ችግር ካለ አላውቅም። ፐርሰናል ችግር ካለ ግን ምናልባት በውስጥ ከጻፈችላችሁ ለእናንተ የምናውቅ ይሆናል። ለምን እንዳልመጣች ግን አላውቅም። በተረፈ ይሄን ይመስላል። ማስተር አብነት ይቅርታ ጠይቋል። ማስታወቂያ ለስራ ይቅርታ ይቻላል። የፍቅሩ አበጤ ባለ ፍሩቱ ባለ 3 ጁስ ወንድማችን ከይቅርታ ጋር ይሄ ወንድም መታገዝ አለበት ብዬ አምናለሁ። በራሱ ፔጅ በራሱ አካውንት አሁንም እላለሁ በራሱ ፔጅ በራሱ አካውንት ብዙ ወንድምና እህቶቼ ቃል ገብተዋል ልናግዘውና ራይድ የሚሰራበትን ነገር ልናደርግ አስበናል። በዚህ አጋጣሚ ፊራ መንጃ እሱ ሳይነግረው መንጃ ፍቃድ ማውጫ ሳንቲም ሰጥቶ ልኮልኛል፣ ፍራውን ልኮልኛል ብለዋል። እኛ ደግሞ በራሱ ፔጅ ሄደን የሆነ ቀን በትልቁ ቀጠሮ ይዘን እሱን ራይድ የሚሰራበትን መኪና የሆነች ነገር አወጣተን ብናረግለትና ስራ ብናስጀምረው መልካም ነው ብዬ አስባለሁ። ስለዚህ ይሄ ወንድማችን በቃ ምንም ነገር የሌለው ነው፣ ምንም። ስለዚህ አግዘ ነው እንትናን ማን ነው ባለፍሩቱ ስላሉ አላወቁትም። ፍቅሩ አበጤ ባለ ጁስ ፍቅሩ አበጤን እባካችሁ በሱ ፔጅ ሄደን የሆነ አብረን ሆነን ብናግዘው ደስ ይለኛል። ተባረኩልኝ ነው የምለው። ፍቅሩ እኮ ከጁሷ በላይ ቀረሳው ነው የረዘመው። ተሸክሟን ሲሄድ እኮ ጁሷን ሞቀ ይችላል። እኔ እሱን ነው ያየሁት። ለሰውየው ሲደርሰው የሞቀ ጁስ ነው። ቀዝቃዛ ይዞ የሞቀ ጁስ ነው የደረሰው እና ለዛ ይመስለኛል የተተቸው። ከጁሱ በኋላ አየሁትና ከተባለ በኋላ ሳየው ከውጭ ጀምሮ ነው የተቀረጸው። ከውጭ ጀምሮ እና ጁሷን አቅፏት ግላን የደረሰችው ጁሷ እሱ መሰለኝ ያስተቸው እና በቃ ይሄን እንሰራለን ለፍቅር ወንድማችን። እኔ በጣም ደስ ይለኛል። በተለይ በጣም ለመልካም ነው የተነሳለት እንደዚህ አይነት ነገር ነው። የሆነ ሰርቶ ሳንቲም ያገኝበትን ነገር ተረባርበን ብናረግ ደስ ይላል። በጣም ደስ ይላል። እናረጋለን። በዛው ፍሪጅ ብንገዛለት እንዲያቀዘቅዝ የጁስ ማቀዝቀዣ ራይድ ሲሰራ ራኒ ጁስ ስለሆነች መኪና እንድትገዛ ያደረገችው ራኒ ጁስ ውስጥ እያስቀመጠ እንትን እንዲልና የራኒ ጁስ ባለቤት ካለ ካምፓኒውም ምልክቱ ራኒ በጣም በዚህ ስለተወራለት የማስታወቂያ ኦልሬዲ ሰርቶለታል ራኒ ጁስ። በዚህ አጋጣሚ ግን ለማስታወቂያ ድርጅቶች ለምንድነው ፍቅሩንም አሰሩት ሁሉ ነገር ጁስ ምን አሰሩት? ይሄ እኮ መልካም አጋጣሚ ራኒ ጁስ ያሰራው እውነቴን በዚህ ላይ በብዛት ማሰራት የሚፈልጉ ቆንጆ ሴቶች ምናምን ነገር በዛ ነው ማስታወቂያ የሚያሰሩት። ካየ ኢትዮጵያ ቆንጆ ሴቶች ላይ ነው አናቸው የሚያርፈውና ዳስዋ ወንድማችን ደግሞ ትንሽ የሰፈር ህፃናት ምግብ እምቢ ካሉ ፍቅሩ ከመጣ ፈርቶ ይበላሉ ነው። ግን ኢሶ ናይስ ጋይ በጣም ቅን ሰው ነው። በጣም ምስኪን ሰው ነው። በጣም ደግሞ እኮ የሚገርም ነገር ሲፎግሩት ሪፖስት ያደርጋል። ምንም በቃ ሪፖስት ያደርጋል። ጥቁሯን ፌስታል ግን ጁሷን ግን ግማሽ ነው ያሳየው እኮ ለዛው ፌስታሉ ይበዛል። ጥቁሩ ፌስታል እና ትንሽ ነው የታየችው። ምናልባት ራኒ ላይ ከፍሎ ይችላል። ለምን አልታየም በደንብ ጁስ በጣም አየው እሱም ቪዲዮ በሰላም ነው። አይ ፍቅሩ አበጤ እንደዚህ እርዳታ ሰጥቷል ሲባል የት ጋ ነው ብዬ ቪዲዮዎቹን ገብቼ ሳይ አንድ ራኒ ጁስ ከውጭ ጀምሮ ነው የቀረጻት። ከውጭ ጀምሮ ስሎ ሞሽን ላይ አድርጎ ነው የቀረጻትና አይ ፍቅሩ ብዬ እንትን አልኩት። እቺ ልጅ ላስተዋውቃት በእናታችሁ። እቺ ልጅ አንዳንዴ ትልክና በስተት ነው የምትልከው። ታውቃታላችሁ? አታውቃትም? እቺ ልጅ ቲጂ ሙሻ ማነች? አሜሪካ ያላችሁ ማንኛውም ምግብ የምትፈልጉ ካላችሁ ቲጂ ጋር ደውል ለማድረግ ብቻ ነው።
የት ስቴት የምትሰራው ምግብ የት ነው ያለሽው? ቲጂ አትላንታ ነኝ። አትላንታ ኤቲኤል። ኦኬ ንገሪያቸው በደንብ አድርገሽ እናት። በዚህ አጋጣሚ ቴንክ ቴዲዬ በጣም አመሰግን ስላስገባኝ። በዚህ አጋጣሚ ጋዜጠኛውን ጥያቄ መጠየቅ ይቻላል ወይስ አንተ ጠያቂ ነህ ወይስ መጠየቅ ትችላለህ? እኔ አሁን ልጠይቂ ነው ከተቻለ ጠይቂኝ። እሺ ጠይቂኝ፣ ችግር የለውም። እሺ አመሰግናለሁ። በቅድሚያ እንግዲህ ሙሉ ቀን ውለሃል። ከዚህ ቅድም ጀምሬ ነበር እስከታተል ይሄ ነበር። የህዝብ ልጅ ስለሆንክ ነው ወይስ የተከሰሱት ከፍለው ነው ወይስ ተከሳሾች ናቸው የከፈሉ? ሙሉ ቀን ነው የዋልከውና ለማለት ነው። በዚህ አጋጣሚ የቴዲ ወዳጆች የሆናችሁ በአትላንታ ከተማ ውስጥ ይገኛለሁ። በቴዲ ስም 10% ዲስካውንት ሰጣችኋለሁ። ቴዲ እያላችሁ ለመጣችሁ እባካችሁ ዲስካውንት አለ። የሚያምር ዶሮ ወጥ ትበላላችሁ። የሚያስፈልጋችሁን ነገር በቀዩም ባልጫም አለ። ኦርደር አድርጉ። ዲስካውንት አለ ለማለት ነው። አመሰግናለሁ ቴዲ። አሜሪካ ያላችሁ አሁን ደውላችሁ ቴዲ ሐዋሳ ጋር አይቼሽ ነው ብላችሁ እዘዟት። 10% ዲስካውንት አለ። በዚያውም ምን ያህል ሰው በእኔ ስም ወይም ደግሞ ሶሻል ሚዲያ ምን ያህል ፓወርፉል እንደሆነ የምንለካበት ነው። ደውሉ፣ ደግፏል። በጣም የሚገርም ምግብ ነው የምትሰራው። በነገራችን ላይ በጣም ብሶ ይናገራል። እቤት ድረስ ነው የምታደርሽው። የኔዎቹ ደግሞ ወጡ ዝረፏል። ሌላ ምንም ማለት ቤታቸው ድረስ ነው። ቴዲዬ ትኩስ ምግብ እዛው ተኙበት ነው ይዤላቸው ድረስ ምለው ቢፈልጉ ጠዋት ቢፈልጉ አንዳንድ ሰው ከመጣሽ አይቀር ትሄጂ። እንደው አንዳንድ ሰው የኛ ሰው መቼስ ባለጌ ነው። ምግቡን ብቻ አድርሰሽማ ወዴት ነው አብረን እንብላ ምናምን የሚል ሰው አልገጠመሽም? ቴዲያው ቢዝነስ ላይ ነው። እንዲህ ያለ ሰዎች ስርዓት ምግብ ነው የምታደርሰው። ጥያቄ አለኝ። ፕሮፋይልሽ ላይ ስልኩ ምናምን ምናምን አለ? አዎ አለ። ኦኬ ይሄን አንድ ወይ ፕሮፋይሏ ላይ ስልኳ አለ፣ ኢንፎርሜሽን አለ። ኤቲኤል ያላችሁ በሙሉ ደውላችሁ ጠይቃችሁ፣ ስፔሻሊ በቴዲ ቴዲን የላከኝ ካላችሁ ሞስት ደፍኒትሊ 10% ዲስካውንት አለው። በቃ ተመገቡን። የምትፈልጉት አይነት ለልደት፣ ለሰርግ፣ ለግራጁዌሽን፣ ለግለሰብም የሚሆን ምግብ ነው። በቤት የሚሰራ ስለሆነ አግዟት። ቲጂ አመሰግናለሁ። ሁላችሁንም አመሰግናለሁ። ለወረድ በርቺ። ወደፊት ደግሞ በቲጂ ስም የሆነ ትልቅ ሬስቶራንት ያስፈልገናል። እሱን መክፈት ያስፈልጋል። ከአሁኑ ደውሉ። ቴንክ ዩ ቲጂ፣ ቴንክ ዩ። በጣም አመሰግናለሁ። የሆንዬ ቴንክ ዩ በጣም በርቺ። ስመጣ በነፃ በላለሁ። በትክክል ይቅርታ እንግዲህ። አረ ምንም ችግር የለም። ቴዶ ቁም ነገር ነው የሰራው። በእውነት በጣም አሪፍ ነው። ግጃ በጣም አሪፍ ነው። እኔም ላምልጥ። ከበርልኝ ቴዶ። ትልቅ ነገር ነው ያደረከው። ቀንም ሙሉ ቢያንስ እኛ አንበሳ ምናምን አትርፈንበታል። ቴዶን ግን የሁላ አጀንዳ እያደረገ ፖለቲካ፣ ሌላው ቢቀር የሃይማኖቶቹ የምኖቹ አንድ ቀን እንኳን አንበሳ ሳታወርዱለት ምድረ ቋጣሪ ስድባቸው ነው የሚተርፈው። ዘመን እግዚአብሔር ምስክሬ ነው ብላችሁ ይህን ጊዜ እያደረገ እንደው ተከፋፍላችሁ እንኳን አንበሳ እንልቀቅ ምናምን አትሉም። ሞክሩት እስኪ፣ አይዟችሁ። ለሌላ ለስንቱ ታረጉ የለ 10፣ 20 ሺህ 30 ሺህ ሰው እያየ የሆነ ነገር ማድረግ ይልመድባችሁ ለማለት። ተባረኩልኝ። እናወራለን። መልካም። እኔ ደግሞ እንደተመለስኩ ይህን ብቻ ነው የምጠብቀው እዚህ ፕላትፎርም ላይ በቃ እቺን ለመጨረስ ነበረ ቁጭ አልኩት። አሁን ሌላ ሀሳብ ስላመጣ እንደተመለስኩ ከቫኬሽን የእንትኑን ልክልህና እንትን ታደርጋለህ። ስለዛ ነው በቃ ቴዲሻ መልካም ልክልሃለሁ እንዳለ ዶክመንቶቹ። እሺ ፊራዬ። እሺ ቴምር ሰምተሻል አይደል? ቴምር ከአሁን ሰዓት ጀምሮ ማዘጋጀት ነው ዶክመንትሽን። እዚህም እዛም መግባት አያስፈልግም። ዶክመንቶችሽን ታሰናጃለሽ። ይሄው በህዝብ ፊት ይህን ጉዳይ ለአንዴና ለመጨረሻ ጊዜ እንቋጨዋለን። ማብቃት አለበት። መሰዳደቡ፣ መነቋቆሩ ምናምን አያስፈልግም። አሉኝ የምትያቸውን ዶክመንቶች አሰናጂ በህዝብ ፊት። እሺ
እንዴት ናችሁ? እንዴት ነበረ ውይይቱ? በጣም አሪፍ ነበር አይደለ? በጣም አሪፍ ነበረ። በጣም እኔ ተመችቶኛል። እሳት ይነሳል ብላችሁ ብዙዎቻችሁ ጠብቃችሁ ነበር። ነገር ግን ብዙ ቁም ነገር አግኝታችኋል። እሳት ሳይሆን ዋናው ነገር ምንድነው? ተከብረው እንደመጡ ተከብረው እንዲሄዱ ማድረጉ። እኚህ የሰበሰባቸው በሙሉ ኤርሚያችን እኚህ የሰበሰባቸው በሙሉ በአንድ መድረክ ሊገኙ በጣም አስቸጋሪ ነው። በአንድ መድረክ አይገኙላችሁም። ነገ ከነገ ወዲያም እነዚህ ለጥያቄ እንፈልጋቸዋለን ስትሉ የሰው ልጅ በመጀመሪያ በባህሪው የሰው ልጅ መከበር ይፈልጋል። ሰውን እየሰደባችሁ፣ ሰውን እያንጓጠጣችሁ፣ ሰውን ዲስሪስፔክት እያደረጋችሁ ማንም አይመጣላችሁ። ስለዚህ ጥያቄ ካለ በእንደዚህ አግባብ ነው አክብራችሁ ነው ማናገር ያለባችሁ የሚል እምነት አለኝ። እሺ እንዴት ነው? በተረፈ ለእኔ የምታነሱልኝ ጥያቄ አለ። ይሄንን ሙሉን ቴሌግራም ላይ ጭንላችኋለሁ። ቴዲ ሐዋሳ ማስ ቴንክ ዩ ማስ ኤርሚ ልወጣ ስል ነው የመጣው። በእናታችሁ ኤርሚ ልወጣ ስል ነው የመጣው። በጣም ደክሞኛል። ኤርሚያችን ለእኔ ያላችሁን ጥያቄ በውስጥ መስመር ጻፉልኝ። ለጥያቄ ብቻ ለዶክመንት ብቻ በስልኬን አስቀምጬላችኋለሁ። ለዶክመንት ብቻ ለመረጃ ብቻ ለሌላ ነገር አይደለም። በተረፈ እንደዚህ አይነት ጉዳዮች ካልሆኑ በስተቀር ወደ መደበኛ ወደ ፖለቲካዊ ውይይታችን እንመለሳለን። እንደዚህ አይነት ትልቅ አጀንዳዎች ካሉ ወደፊት እያየን እንወያያለን። ማህበራዊ ጉዳይ ካለ እንወያያለን። ትውልድ መታነጽ አለበት በሚለው ጉዳይ ላይ እንደዚሁ መንፈሳዊ ጉዳዮች ላይ እንደተለመደው ወደፊት እናደርጋለን። ነገ ከነገ ወዲያ ሳይሆን ወደፊት አባቶች እየመጡ እንዲመክሩን እንዲያስተምሩን እናደርጋለን። ጥሩ ውይይት ታደምጣላችሁ ተስፋ አደርጋለሁ። እሺ ለኔ የምታነሱልኝ ጥያቄ አለ። 2 ደቂቃ ተምርን አስገባት ችግር የለውም። ዶክመንቷን ታሰናዳና ይህን ጉዳይ እኔ ቃል እገባላችኋለሁ። እኔ በተቻለ መጠን ፍርአውን ላይም ጫና ቢሆን አሳድረን በጋራ ሆነን ማለት ነው እንዳልኳችሁ የሃይማኖት አባቶችን እግዚአብሔር ይመስገን በጣም ብዙ ሰዎችን አውቃቸዋለሁ። እዚህ ተዋውቀናል። ከሁሉም እምነት ተከታዮች ትላልቅ አባቶችን አመተን ቁጭ አድርገን ግራ ቀኙን አይተው ትላልቅ ሰዎችን እዚህ ያስቀምጠን ማንም ሰው መጥቶ የቴምርና የፍራውል ጉዳይ እንዲፈታ እናደርጋለን። እሺ ሌላ ጥያቄ? እሺ ቴዲ የቴሌግራም ስልኩ አይሰራም። ስልክ ላይ ቴዲ ሐዋሳ ብለህ ከጻፍክ ቴሌግራም ላይ ይመጣልሃል። ሊንኩን ተውና ስልክ ላይ ሰርች ቦክስ ውስጥ ቴዲ ሐዋሳ ብለህ ጻፍ። እሺ ሌላ ጥያቄ? እሺ የመውጫ ንግግር አለን። የመሰነባበቻ ሚስት ያላችሁ ከሚስቶቻችሁ ጋር ነው የምተኙት። እያየው ነው። ደበበ ብዙ ጊዜ ተማግጣለህ። አሁን ስላየው ነው አንተን። ሚስት ያላችሁ ከሚስቶቻችሁ ጋር ተኙ። ባል ያላችሁ ከባሎቻችሁ ጋር ተኙ። ሚስት የሌላችሁ ራስን ችለተኛ እግዚአብሔር ያመጣልሃል የሆነ ቀን። አንዳንዶቻችሁ ደግሞ ማታገቧቸውን ሴቶች በጊዜ ልቀቁ። ምክንያቱም ደሞር ሴቶችን በያዛቸው ቁጥር የሆነ ሰው ሚስት ነው አጉል እያደረጋችሁ ያላችሁት። ስለዚህ ከበደ አመዶ ማታገባት ከሆነ ልጅቷን ልቀቃት። አንዳንዴ እኮ ሚስት ጠፋ ምናምን ተብሎ ሚስት የሆነ ቦታ ተይዛ ሊሆን ይችላል። ስለዚህ እንደማታገባ ካወቅ ፕሊስ በጊዜ ልቀቃት። ይሄን ነው የምለው። በተረፈ ግን ያገባችሁም ያላገባችሁ አንድ ነገር እናደርጋለን። ከቴዲ አናት ላይ ትወርዳላችሁ ማለት ነው። ይሄ የመውጫ ንግግራችን ነው። ታፕታፕ ስላደረጋችሁ፣ ኮፒ ሊንክ፣ ሼር ስላደረጋችሁ በሙሉ ከልብ ነው ማመሰግነው። ነገ ከነገ ወዲያ በፖለቲካዊ ጉዳዮች እንገናኛለን። አንድ ሰው ብቻ አለ ከሃይማኖት ሰው አንድ አስቀድሞ በተደጋጋሚ መድረክ እያዝልን ያለ አንድ በጣም ታዋቂ ሰው አለ። አሁን ደክሞኛል። ነገ ከነገ ወዲያ ወይ ሐሙስ ከተሐድሶ ነው ደግሞ የሚመጣው። ከተሐድሶ ነው። ከሱ ጋር ቆይታ አደርግና ለሱ የምታነሱት ጥያቄ ካለ ሐሙስ ወይ አርብ አንድ መድረክ አዘጋጃለሁ። እስካሁን ለፕሮቴስታንት መድረክ ሰጥቻለሁ። ለኦርቶዶክስ መድረክ ሰጥተናል። የቀረማን ነው ለእስልምና አልሰጠሁም መድረክ እነሱ በሚፈልጉ ሰዓት ዛሬ ነገ እያልኩኝ አልተሳካልኝም። ለካቶሊክ አልሰጠንም። ለሐዋርያት ሰጥቻለሁ፣ ለኦንሊ ጂሰስ። ስለዚህ ከተሐድሶ ነው የሚለው አስተማሪ ነው።
በጣም የምታውቁት ሰው ነው። እሱ ይመጣል። ስለዚህ ልክ መጥቶ ከኔ ጋር ቆይታ ካደረገ በኋላ ለሁላችሁም ገብታችሁ በጨዋ ደንብ ጥያቄ እንድታቀርቡ አደርጋለሁ። ይሄን ነው የማደርገው። ጥያቄ ታቀርባላችሁ፣ ከዛ እንሰነባበታለን ማለት ነው። ስለ ሁሉም ነገር ከልብ ነው የማመሰግነው። እግዚአብሔር ከክፉ ይጠብቃችሁ። ጤና ይስጥልኝ። ከክፉ ይጠብቃችሁ።